ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን እንደምን አላችሁ? ለዕለቱ ዋና ዋና ብለን ያዝናቸውን ዜናዎች ይዘን ቀርበናል። እስከ ፍጻሜያችን ድረስ አብራችሁን ሁኑ። ኢትዮጵያ ሊፈታተኑ የሚሞክሩ ኃይሎችን ድባቅ የሚመታ ጀግና አየር ኃይል ተገንብቷል ሲሉ የኢፌዴሪ አየር ኃይል አዛዥ ሌተናል ጀነራል ይልማ መርዳሳ ተናገሩ። የአየር ኃይሉ የሶስተኛ አየር ምደባ ላስመዘገበው የላቀ የግዳጅና የስራ አፈጻጸም ስኬት በድሬዳዋ ከተማ በሚገኘው የምድቡ ጠቅላይ መምሪያ የእውቅናና የምስጋና መርሃ ግብር ተካሂደዋል። ሌተናል ጀነራል ይልማ መርዳሳ በዚህ ወቅት እንዳሉት መከላከያ ሰራዊት በሰው ኃይልና በቴክኖሎጂ ከፍተኛ ለውጥ እያደረገ ይገኛልን ብለዋል። አሁን የምንገኝበት ዘመን ያካሄድና ስልት ለመገመት በሚያዳግት መልኩ በፍጥነት እየተቀያየረ ነው ያሉት አዛዡ ኢትዮጵያ በምትገኝበት ቀጣናም ያለው የኃይል አሰላለፍ ተለዋዋጭና ኢተገማች መሆኑን ጠቁመዋል። የኢፌዴሪ አየር ኃይል ይህንን ታሳቢ በማድረግ የዘመኑን ቴክኖሎጂ መጠቀም የሚችል የሰው ኃይል ማብቃት በርካታ ፓይለቶችን፣ ቴክኒሽያኖችንና የአስተዳደር ባለሙያዎችን እያፈራ መሆኑንና የዘመኑን የውጊያ ቴክኖሎጂዎችን እየታጠቀ እንደሚገኝ አረጋግጠዋል። ሶስተኛ አየር ምደባም የሪፎርሙ አካል በመሆን በርካታ ስራዎችን በማከናወን ልዩ ታሪክ ያለው መሆኑንም አንስተዋል። ምድቡ ኮሎኔል በዛብህ ጴጥሮስና ኮሎኔል ባጫ ሁንዴን የመሳሰሉ በርካታ ጀግኖችን ያፈራ መሆኑን አስታውሰው አሁን ያንን ጀግንነት ታሪክ እያደሰ በርካታ ተተኪ ወጣት በራሪዎችን በአጭር ጊዜ በጥራትና በብዛት እያፈራ ይገኛልን ብለዋል። የሚለወጠውን የውጊያ አውድና የኃይል አሰላለፍ በመገንዘብ አመራሩና ሰራዊቱ ራሱን ከጊዜው ጋር ማዘመን እንዳለበትም አስገንዝበዋል። ኢትዮጵያን ሊፈታተኑ የሚሞክሩ ጠላቶችን መመከትና ድባቅ መምታት የሚያስችል ጀግና ተቋም መገንባቱን ገልጸው የምድቡ አመራሮችና የሰራዊት አባላት ግዳጃቸውን በጀግንነትና በስኬት በመወጣታቸው ሊኮሩ ይገባልን ብለዋል። በቀጣይ ታላላቅ ተልእኮዎችን እንደሚጠብቁ በመረዳት በሁሉም ረገድ ዝግጁነትን ማጠናከር እንደሚያስፈልግም ገልጸዋል። በትግራይ ክልል ግጭት በማገርሸቱ የሰብአዊ መብቶች ጥሰት ያለው ስጋት ዳግም አሳሳቢ መሆኑን አምኒስቲ ኢንተርናሽናል አስታወቀ። በሀገር የመከላከያ ሰራዊትና በትግራይ ኃይሎች መካከል አዲስ ግጭት መቀስቀሱን ተከትሎ የክልሉ ነዋሪዎች ዳግም ለከፍተኛ የሰብአዊ መብት ጥሰት የመጋለጥ ስጋት እንደደቀነባቸው አምኒስቲ ኢንተርናሽናል አስታውቋል። የአምኒስቲ ኢንተርናሽናል የምስራቅ አፍሪካና ደቡብ አፍሪካ ቀጣና ዳይሬክተር ቲጌር ቻጉትህ እንደገለጹት ማህበረሰቡ ቀደም ሲል ከደረሱበት አሰቃቂ ጥቃቶች ገግምና ተጠያቂነት ሳይረጋገጥ አዲስ ግጭት ውስጥ መግባቱ የሰብአዊ መብት ጥሰት ስጋቱን ይበልጥ ከፍ እንዲል አድርጎታልን ብለዋል። በትግራይ ክልል ያገረሸው ግጭት ከአማራና ኦሮሚያ ክልሎች ውጊያዎች ጋር ተደማምሮ በሀገሪቱ ከፍተኛ የመብት ጥሰቶች እየደረሰ መሆኑን የገለጸው አምኒስቲ ቀጣናዊና ዓለም አቀፋዊ የሰብአዊ መብት መርማሪ አካላትን ስራ በአስቸኳይ መመለስ እንደሚገባ አሳስበዋል። ከዚህ ቀደም በነበረው ጦርነት የጦር ወንጀልና በሰብአዊነት ላይ የተፈጸሙ ወንጀሎችን ጨምሮ በርካታ ጥሰቶች መመዝገባ ቸውን ያስታወሰው ተቋሙ በጥፋተኞቹ ላይ ምርመራና ክስ ያለማቅረብ አካሄድ ልማዳዊ ሊሆን አይገባም ብለዋል። የፌዴራል መንግስትና የትግራይ ባለስልጣናት ዓለም አቀፍ የሰብአዊ መብት ድንጋጌዎችን እንዲያስከብሩ፣ ሰላማዊ ሰዎችን እንዲጠብቁ እንዲሁም ለነጻ የሰብአዊ መብት ተከታታዮች፣ ለሰብአዊ እርዳታ አቅራቢዎችና ለገለልተኛ መገናኛ ብዙሃን ያልተገደበ እንቅስቃሴ ፍቃድ እንዲሰጡ ጥሪ አቅርበዋል። ህወሓት ትጥቅ ለመፍታት መመሪያ ጸደቀ። የትግራይ ክልል አስተዳደር መሆኑን የገለጸው ህወሓት ስራ አስፈጻሚ ምክር ቤት በሁለት ዋና ዋና ጉዳዮች ላይ ውሳኔ አሳልፏል። ከውሳኔዎቹ አንዱ ትጥቅ መፍታት መሆኑን ገልጿል። ጥሪውን ተቀብለው በሰላማዊ መንገድ ወደ መደበኛ ህይወታቸው እንዲመለሱ አሳስቧል። ህልውናቸውን፣ ደህንነታቸውን አረጋግጠው በተለያየ የስራ መስክ እንዲሰማሩ የሚያስችል ደጋፊ መመሪያ ወይም ማንዋል አጽድቋል። ዝርዝር መግለጫውን የሰላምና ጸጥታ ቢሮ በቅርቡ ይሰጣልም ተብሏል። ሌላው የብሔራዊ ገቢ ማሰባሰብ አፈጻጸም ግምገማ ነው። በወረራው ምክንያት ጉዳት የደረሰባቸው ተጋዳላዮች ለማከም፣ የተፈናቀሉትን ለመቋቋምና ትግራይን መልሶ ለመገንባት የተጀመረው ገቢ የማሰባሰብ ስራ ተገምግሟል። የስራው አፈጻጸም ተስፋ ሰጪ መሆኑ ተገልጾ ሂደቱ ከሙስና የጸዳና ራስን የመቻል አቅምን የሚያጎለብት እንዲሆን መመሪያ ተሰጥቷል ነው የተባለው። ህወሓት አሁን ላይ ከፌዴራል መንግስቱ ጋር ወደ ግጭት እየገባ መሆኑ እየተሰማ ይገኛል። በውጭ ሀገር ለሚኖሩ ኢትዮጵያውያን ለኤሌክትሮኒክስ ፓስፖርት አገልግሎት በቅርቡ እንደሚጀምር ተነገረ። የኢሚግሬሽንና ዜግነት አገልግሎት በውጭ ሀገራት ለሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ምቹ አሰራሮችን እየዘረጋ መሆኑን አስታውቋል። ከነዚህ መካከል አዲሱ የኤሌክትሮኒክስ ፓስፖርት አገልግሎት በኤምባሲዎችና በቆንስላዎች በኩል በቅርቡ እንደሚጀምር ገልጿል። የኢሚግሬሽንና ዜግነት አገልግሎት ህዝብ ግንኙነት ዳይሬክተር አቶ አምቦ መቃሳ እንደገለጹት ለዲያስፖራው የሚሰጠው አገልግሎት እንዲቀላጠፍ አዲስ ድረ
ድረገጽ ተዘጋጅቷል። ይህ ድረገጽ ተገልጋዮች ባሉበት ሀገር ሳይገደቡ የፓስፖርት እድሳትና ሌሎች ተያያዥ ጉዳዮችን በቀላሉ እንዲያከናውኑ የሚያስችል ነው ብለዋል። የቢጫ ካርድ ባለቤቶች ቀደም ሲልም በሀገር ውስጥ ኢንቨስት የማድረግና የማንቀሳቀስ መብት ያላቸው በመሆኑ አዲሱ የጎልደን ቪዛ የግድ አስፈላጊ ላይሆን እንደሚችል ተጠቁመዋል። እነዚህ ቅርንጫፎች በሁሉም የሀገሪቱ ክፍሎች የሚገኙ በመሆናቸው ተገልጋዮች ወደ አዲስ አበባ ሳይመጡ በአቅራቢያቸው አገልግሎት እንዲያገኙ ያስችላልም ተብሏል። ከፓስፖርት ባለፈም የነዋሪነት ፍቃድና የቪዛ አገልግሎቶችን ሙሉ በሙሉ በዲጂታል መንገድ እየተሰጠ ይገኛልም ብለዋል። የስድስተኛ ክፍል ሚኒስትሪ ፈተናን 81 ትምህርት ቤቶች አንድም ተማሪ አላለፈም ተባለ። የደቡብ ኢትዮጵያ ክልል ትምህርት ቢሮ የ2018 ዓ.ም የስድስተኛና የስምንተኛ ክፍል ማለፊያ ነጥብ ክልላዊ ፈተና 50ና ከዚያ በላይ መሆኑን ገልጿል። ድጋፍ ለሚያስፈልጋቸው ደግሞ 48ና ከዛ በላይ ማለፊያ ነጥብ ተቆርጦለታል። የስምንተኛ ክፍል ፈተናን ለመውሰድ የተመዘገቡ ተማሪዎች 86502 እንደሆኑ የተገለጸ ሲሆን 78203 የሚሆኑት ፈተናውን ወስደዋል። ከነዚህ ውስጥ ወደ ቀጣዩ ክፍል ያለፉት 47307 ተማሪዎች መሆናቸውን የጂንካ ከተማ አስተዳደር የመንግስት ኮሙኒኬሽን ጉዳዮች የህዝብና ሚዲያ ግንኙነት ዳይሬክተር አቶ ዮሱፍ አህመድ ተናግረዋል። በዚህም መሰረት ክልላዊ ውጤት ከመቶ አንጻር ሲታይ 60.4 መሆኑ ተገልጿል። በተመሳሳይ የስድስተኛ ክፍል ክልላዊ ፈተና ለመውሰድ የተመዘገቡ ተፈታኞች 116224 መሆናቸው የተገለጸ ሲሆን ፈተና የወሰዱት ደግሞ 110566 ከነዚህ ደግሞ ማለፊያ ነጥብ አስመዝግበው ወደ ቀጣይ ሰባተኛ ክፍል የተዛወሩ 70584 መሆናቸውን አቶ ዮሱፍ ተናግረዋል። በዚህም ከክልላዊ ውጤት በመቶ ሲገለጽ 63.8 እንደሆነ ተገልጿል። 540 ትምህርት ቤቶች የስምንተኛ ክፍል ተማሪዎቻቸውን ሙሉ በሙሉ አሳልፈዋል። በተመሳሳይ የስድስተኛ ክፍል ፈተናን አስመልክቶ 476 ትምህርት ቤቶች ሙሉ በሙሉ ተማሪዎቻቸውን ሲያሳልፉ 81 ትምህርት ቤቶች ደግሞ አንድም ተማሪ አላለፈም። በአጠቃላይ ክልላዊ ውጤቱ ከአምና የትምህርት ዘመን ውጤት ጋር ሲነጻጸር የስምንተኛ ክፍል በ3 በመቶ ያነሰ አፈጻጸምን አስመዝግቧል። አምና በነበረው ክልላዊ ውጤት 63 በመቶ የሆነ ውጤት ተመዝግቦበት እንደነበር ተገልጿል። በተመሳሳይ የስድስተኛ ክፍል የአምና ክልላዊ ውጤትን በተመለከተ 56 በመቶ አፈጻጸም የታየበት እንደነበር የተነገረ ሲሆን በ2018 በጀት ዓመት ደግሞ 63.84 በመቶ መሆኑን አቶ ዮሱፍ አህመድ ጨምረው ተናግረዋል። ከውጪ ሁቲዎች ሳውዲ አረቢያ ላይ ጥቃት ፈጸሙ። በኢራን የሚደገፉት ሁቲዎች በሳውዲ አረቢያ በሚገኝ አየር ማረፊያ ላይ ጥቃት መፈጸማቸውን ማክሰኞ ዕለት አስታውቀዋል። አማጽያኑ በሪያድ ላይ የባህር ላይ እገዳ መጣላቸውንና የሳውዲ መርከቦችን መምታታቸውን ተከትሎ በሁለቱ ተፈናቃዮች መካከል ያለው ውጥረት እያየለ መጥቷል። አማጽያኑ በሪያድ ላይ የባህር ላይ እገዳ መጣላቸውንና የሳውዲ መርከቦችን መምታታቸውን ተከትሎ በሁለቱ ተቀናቃዮች መካከል ያለው ውጥረት እያየለ መጥቷል። የሁቲ ወታደራዊ ቃል አቀባይ የሐሬ ሳሬ እንደገለጹት ድሮን በመጠቀምና ጀራን በሚገኘው አየር ማረፊያ ውስጥ በሚገኝ የሳውዲ ኢላማ ላይ ስኬታማ ጥቃት ፈጽመዋልም ብለዋል። ቃል አቀባዩ አክለውም በደቡብ አየር ማረፊያ ላይ የተፈጸመው ጥቃት የሳውዲ በሳዳና በሀጃ ግዛቶች የአየር ክልል ውስጥ ድሮኖችን በመጠቀም ላደረጉት ጥሰት እየተሰጠ ምላሽ ነው ብለዋል። ጉዳዩን የሚያውቁት አንድ የአካባቢው ምንጭ ለኤፍኤፒ እንደገለጹት የአየር ማረፊያው ዋና ራዳር የተመታ ሲሆን ይህም በአየር ማረፊያው እንቅስቃሴ ላይ ተጽዕኖ አሳድሯል። ውድ አድማጭ ተመልካቾቻችን የዛሬ ዜናዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። መልካም ቀን።